ሆልድ ኦን ፕሮፌሽናል ሜካፕ አርቲስት አይደለሁም። እናንተ መሆን የለባችሁም። ላይክ 3 ወይም 4 ስቴፕ ብቻ ነው። ኦኬ ኢትስ ኖት ላይክ ሚሊየን ምናምን። እንዴት አያችሁት? በደንብ ላሳያችሁ ነው ብርሃን ላይ ሆኜ። ለማንኛውም 3 ፕሮዳክት ብቻ በመጠቀም ሙሉ ፊታችሁ ቆንጆ ሜካፕ እንዴት እንደምትሰሩ ነው ማሳያችሁ። ሆልድ ኦን ፕሮፌሽናል ሜካፕ አርቲስት አይደለሁም። እናንተ መሆን የለባችሁም። ቢግነር ከሆናችሁ እና ደግሞ ያው ለኦኬዥንም ለአንዳንዴ ፕሮግራም ሁልጊዜ 3000 5000 ነው ሚኒመም አይደለሁም ሜካፕ እየከፈላችሁ ከምታሰሩ ይችን ነገሮች እነዚህም በጠቅላላ ቢያንስ በ6000 እና በ7000 ብር ገዝታችሁ በሺግላም አለ ብዙ ቺፕ ፕሮዳክቶች አሉ። እንዴት ፏ ማለት እንደምትችሉ ነው ማሳያችሁ። ስቴፕ ባይ ስቴፕ ነው ማሳያችሁ። በጣም ላይክ 3 ወይም 4 ስቴፕ ብቻ ነው። ኦኬ ኢትስ ኖት ላይክ ሚሊየን ምናምን። እቺ ነገር ካለቻችሁ ከሌላችሁ ምንም ችግር የለውም። አይብሮ ፔንሲል አይብሮ ጄል ነው ሰው የሚያስፈልገን። አይብሮ ጄል፣ ማስካራ እነዚህን ያልቆጠርኳቸው ኦሬዲ ቤታችሁ ውስጥ ያለ ነገር ስለሆነ ነው። ሶ ፋውንዴሽን፣ ሻዶው እና እንትን ያለኝ ብላሽ አለኝ። በእነዚህ 3 ነገሮች ብቻ ተጠቅማችሁ ናቹራል ሉክ የሆነ ይሄ ሁልጊዜ ስራ ስትሄዱ ወይ ፕሮግራም ቦታም ስትሄዱ ምናምን የሆነ ናቹራል ሉክ የሆነ ፊኒሺንግ እንዲሰጣችሁ ፈልጋችሁ ከሆነ አይጋችሁ ካም ሂር። ሶ የሚጀምሩት ቤታችሁ ውስጥ ካላችሁ ማንኛውም ሞይስቸራይዘር ነው ማለት ነው። እኔ ኖርማሊ በራሳችሁ ስኪን ያለው ኖርማሊ ለራሳችሁ የምትቀቡት ሞይስቸራይዘር ከታች ወይም ሰንስክሪን መቀባት የግድ ነው። ኦኬ ቆዳችሁ የምትፈልጉ ከሆነ እኔ ሲያካብዱ ይመስለኝ ነበር፣ ግን እውነታቸውን ነው ጋይስ። ብናምናቸው የሚሻል ይመስለኛል እንጂ ምንም የሚሆን ነገር አይደለም። እና እንደዚህ ከዛ ይሄ በደንብ እስከሚመጣው ነው በደንብ ቆዳችን ላይ እንትን እስከሚልን ድረስ ከዛ ቅንድባችንን እንሰራለን ማለት ነው ጋይስ። ኦኬ በቃ ስኪናችሁ እንደዚህ ፍሎለስ ከሆነ ራሱ ችግር የለውም ብትወጡ ራሱ ማለት ነው። መጀመሪያ የምንጀምረው በሁለት ነገር ነው። ቅንድባችንን እናበጥራለን በደንብ። ኦኬ ይሄ ኮምፕሊኬትድ የሆነ 1 ሚሊዮን ስቴፕ አይደለም ማሳያችሁ ብያችኋለሁ። ቅንድባችሁን ታበጥራላችሁ። ኢዚ ራይት። በደንብ እንዲህ ወደ ላይ አድርጋችሁ አበጥሩት። ከዛ በኩሌ እንዳስቁ እሺ፣ አልቃለች ኩሌ። ማንኛውም ቤት ውስጥ ያላችሁ ቡኒ ኩል ታነሱና ከቅንድባችሁ ከታች ነው የምታሰምሩት። ሙሉ ቅንድባችሁ ከታች ላይ ሙሉ ታሰምሩበታላችሁ ማለት ነው። አያችሁ በስሱ ኢዚ ራይት። ከዛ በጣም የደመቀ ነገር ካለው እንደዚህ ከፊቱ በእጃችሁ እዛ የጎደለው መሀል ላይ ትሞሉታላችሁ ማለት ነው። ኦሬዲ ቅንድቤ ደማቅ ስለሆነ ብዙ አልጨምርበትም፣ በጣም ቦግ ይልብኛል። ልክ በቅንድባችሁ ማለት ነው። አሁን ይሄኛው ቅንድቤ ፈዛዛ ነው፣ አያችሁት ልዩነቱን? ከታች ሙሉ እናሰምረዋለን ከዚህ እስከ መጨረሻው ድረስ ማለት ነው። ከዛ መሀል ላይ አሁን እዚህ ጋር በጣም ክፍተት ይታየኛል። ክፍተቱን በደንብ እንደዚህ እንሞላዋለን። እንደዚህ ብጥር እያደረጋችሁ ማለት ነው። ከዛ መልሳችሁ በዚህ ስታበጥሩት ምን ይሆናል? ብሌንድ ይሆንላችኋል፣ ይዋሃድላችኋል። ኦኬ አያችሁ እዚህ ጋር ማለት ነው። ከመስመር እዚህ ጋር ብትወጡም ቀጥ ባይልም ምናምን ችግር የለውም። እሺ ትንሽ ደመቅ አድርጌዋለሁ፣ ምንም ችግር የለውም። ለምንድን ነው? በፋውንዴሽን ስለምናስተካክለው። ኮንሲለር የለኝም ምናምን ብላችሁ እንዳትጨናነቁ። ዋናው ነገር ፋውንዴሽን ነው። በፋውንዴሽን የኮንሲለሩንም ሉክ የዚህኛውንም ሉክ መስራት እንችላለን። ኦኬ ከዛ እንደዚህ ጠፍጣፋ ብረሽ ትወስዳላችሁ። በጠፍጣፋ ብረሻችሁ ቅንድባችንን እናስተካክላለን። በቃ ያችሁት የተበላሸ ነገር ራሱ ቢኖር የወፈረ ነገር ቢኖር ምናምን እያያችሁ የምትፈልጉትን ያህል ማግጠም ትችላላችሁ ማለት ነው።
ከዛ ስፖንጅ አለኝ። በስፖንጅ እንደዚህ ብሌንድ አደርገዋለሁ እዚህ ጋር የወጣውን ፓርት ማለት ነው። እንደዚህ ሆኖልኛል። ትንሽ ደመቅ ብሏል። እንዴት እንደማስተካክለው አሳያችኋለሁ። ያው በጣም ማብዛት የለባችሁም። እሺ አያችኋታም እንደምታክል ያደረኩት ትንሽዬ እንደዚህ ነካ ነካ ነው የምታደርጉት። እሺ እዚህ ጋር እንዳይጨማለቅልባችሁ መጠቀቅ አለባችሁ። ካልሆነላችሁ ደግሞ ኢትስ ኦኬ። እሺ በዋይፕስ አጥፉትና ድጋሚ መስራት ትችላላችሁ። ከዛ አሁን ሁለቱንም በዚህ ሁኔታ አስተካክየዋለሁ። ከዛ ምን እንወስዳለን? አይብሮ ጄል ነው ማድረገው። ይሄ በአይብሮ ጄልም በአይብሮ ሶፕም ማድረግ ትችላላችሁ። ቀስ ብላችሁ ጫፍ ጫፏን ብቻ ነው ማበጠራት። ኦኬ የተኳለው እንዳይበላሽብኝ እንደዚህ እላዩ መጨረሻው ናቹራል ሉክ እንዲሆንልኝ ማለት ነው። አይሱት አሁን ከላይ ስታዩት ቅንድብ የተበጠረ ብቻ ነው እንጂ የተኳለ አይመስልም። ኦፕስ እንደዚህ ፕሮዳክቱን አታብዙት እሺ። ከዛ የተረፋችሁን ፋውንዴሽን እንደዚህ ታደርጉና እዚህ ጋር ኦኬ አይሊዳችሁ ላይ በደንብ እንደዚህ ሳይበዛ ማለት ነው። እየጻፋችሁ ነው፣ እያያችሁ ነው፣ እየተከታተላችሁ ነው። ኦኬ መጨረሻ ላይ ይሄን የመሰለ ሜካፕ መስራት ካልቻላችሁ እኔ እቀጣለሁ። ኦኬ የኔን የመሰለ ካልስ መስራት ካልቻላችሁ እዚህ ጋር የተለየ ሁለት ነገር ማረጋዋለን። ምናልባት ሌላ ሰው ያላያችሁት እንዳያችሁት ቅንድቤ ናቹራሊ በጣም ደማቅ ነው። ከዛ ደግሞ ሲኳል ይሄ በቃ የድሮ ገባችሁ የድሮ ሉክ ይሆናልና እንደዚህ ናቹራል ሉክ አይሰጣችሁም። ስለዚህ ምን አደርጋለሁ? ሻዶ ፓሌቴ ነች። ይሄን አያችሁት? እንደዚህ ነጣ ያለው ይሄኛው አልቆብኛል ኦሬዲ። ይሄኛውን አያችሁት? በጣም ነጭ ነው። እዩት፣ ለኛ ሼድ አያችሁት? ቆዳ ነው የሚመስለው። እንደዚህ አደርግና እሱን ቅንድቤ ላይ እንደዚህ አደርገዋለሁ። ለምን አትሉኝም? ለምን አትሉኝም? አያችሁት ልዩነቱን? አሁን ቅንድቤ አፈዘዘልኝ ማለት ነው። ናቹራል ሉክ እንዲኖረው ረዳኝ። በቃ እዚህ ጋር ይሄ ደግሞ አይናችሁን በፓውደር ሴት ማድረግ አለባችሁ። ኦኬ አሁን ፓውደር ከምገዙ ዘ ኢዚየስት ሾርት ከስት ዌይ ነው ማሳያችሁ። ትክክለኛ ፕሮፌሽናል ሜካፕ አይደለም። ኦኬ ይሄ በፓውደር ሴት መደረግ ነበረበት፣ ግን ወጪ ከምናበዛ ናቹራል ሉክ ለምን አንሰራም ባለን ነገር ነው አሁን አይዲያው አይደል? እናደርጋለን። አሁንም ኑድ ከለር እንትን እንወስዳለን። ሻዶ እቺኛዋን ከለር ነው የወሰድኩት። በሻዶ ፓሌቴ መሳቅ አይቻልም። ኦኬ አርጅታለች፣ አልቃብኛለች። እዚች ጋር ብቻ ትንሽዬ ሻዶ እናደርጋለን። በጣም ናቹራል ሉክ ነገር ነው የምሰራው ብያችኋለሁ። በቃ አሁን የሻዶችን የአይናችንን ፓርት ጨርሰናል ማለት ነው። ወደ ፊታችን እንሄዳለን። ኦኬ ፋውንዴሽን ማብዛት የለብንም። ትንሽ ትንሽ እያደረግን እዛው ብሌንድ እናደርገዋለን። እንደዚህ እንትን ለማለት እንዲመቸኝ እንደዚህ አዳርሰዋለሁ።
ብሌንድ ማድረግ እንደዚህ ሙሉ ፊታችሁ። ዋናው ነገር ፋውንዴሽኑ ከለራችሁ የእናንተ ሼድ መሆኑ እርግጠኛ ሁኑ። ኦኬ በቃ አያችሁት? አሁን የተቀባውና ያልተቀባውን ሳይድ እዩት። አያችሁት? በጣም ናቹራሊ ስለሆነ የምቀባው በደንብ አያስታውቅም። እዚህ ጋር ብቻታለሁ። ወደዚህ ላካፍላት። አንገታችሁ መመሳሰል ስላለበት እዚህ ጋር ያለውን ፓርት አትርሱ። እሺ ግንባሬ። ኧረ ግንባርሽን አልተቀባሽም አትሉኝም እናንተ? ፋውንዴሽናችንን በዚህ ሁኔታ ቀብተን ጨርሰናል። ትንሽ ነገር ነው የሚቀረን አሁን። እንዳልኳችሁ ባዶ ፋውንዴሽን ስትቀቡ ኢትስ ኖት ራይት። ስለዚህ ትንሽ ማድረግ የምትችሉት ነገር ምንድነው? ብላሽ። ኦኬ ብላሽ እንደዚህ የተወሰነ ወስድና እየጨረስን ነው። አሁን የሚቀረን ነገር ማስካራና እንትን ነው። ኦኬ ማስካራችንን እንደዚህ እንቀባለን። ቅድም የወሰድናትን ሼድ ራሷን ከታች እንቀባለን እዚች ጋር። አያችሁት የሚያመጣው ልዩነት? ከንፈራችሁን ጥረጉት። ይሄ ፋውንዴሽኑ ምናምን ትጠርጉታላችሁ። ከንፈሬ ጥቁር ስለሆነ አሁን ላይነር ካረኩበት ይባስ ጠቁርብኛል። ኦኬ ለዛ ከንፈሬን ብዙ ጊዜ እንትን ማድረግ አልፈልግም። ኖርማሊ ያላችሁ ሊፕ ግሎስ እንደዚህ በደንብ አፕላይ ማድረግ ነው ማለት ነው። እንዴት አያችሁት? ቆይ ብርሃን ላይ ወዲህ በደንብ ላሳያችሁ። እንዴት አያችሁት? በደንብ ላሳያችሁ ነው ብርሃን ላይ ሆኜ። ለማንኛውም ይሄን ሞክሩት፣ ትወዱታላችሁ። see you guys, bye bye.